ሰላም ሰላም፣ እንዴት ናችሁ? ዛሬ እንግዲህ የአስራ መቴ ጋር የሚያጋጥማትና የምታየውን የምታደርግተውን ድርጊትን ያለን ማለት ነው። መቴ ወደ ቦታው ሲጠበቅና እሱ ብላ ብዙ ትግል ያደረገችው አዝራ ፊት ለፊት ተገናኙ። እንዲሁም ሳመችው። እንዲሁም እንግዲህ ይህ ድርጊት ሲፈጸም በጠላችን እያየች ነበረ። ኤንጅላ በመጣ አዘነች። እንደዚሁም ደግሞ እንግዲህ ምንም ምላሽ አለመስጠቱ አናዷት ስለነበር ሂድ አለችው። ስጠብቀውም ስለነበር ሁሉም ብስጭቷ አንድ ላይ ስለነበር ከዛ እንዲሄድ ጠየቀችው። ኤንጅላ ማለቀሰኝ። እንዲሁም የአስራ እናት ጠርታ አንሺው ይሄን አለቻት። እየሰበሰበች በጣም አዝናና እያለቀሰች ተሰምቷት እንደነበር እናያለን። እንግዲህ መቴ ወደ አስራ ጋር በመሄድ ሊያረጋጋት ፈልጎ እንዲሁም ደግሞ እሷ በጣም ተናዳ እየተናገረችው እንደሆነ እንመለከታለን። እንግዲህ በዚህ በምናየው እሷም በጣም ተበሳጭታና እሱ ደግሞ ሊያስረዳትና እንዲሁም ውሸትም ሆነ እውነት እየደባለቀ ለመንገር ወስኖ ነበረ ቁጭ ብሎ። እሷ ግን ትዕግስት አልነበራትም፣ መረጋጋትም አልቻለችም። እንዲሁም ደግሞ የአስራ እናት ኤንጅላን ሄዳ መክራት ወይም እንትን ላከቻት። ከዛም እሷ ሄዳ እዛ ምን ማድረግ እንዳለባት ስላላወቀ ቀስ ብላ እየተራመደች እነሱ ሲያወሩና እሱ ልንገርሽ በቃ እውነቱን ብሎ ሲላት እሽ ብላ ለመስማት ዝግጁ እንደሆነች ታሳየናለች። ከዛም እንግዲህ ሴቷ ማናት ምናምን ብላ ስጠይቀው የምን ሴት ይላታል። እና እኔ ሞኝ ሴት አይደለሁም ሰው የምታታልለውን አታል ትለዋለች። ከዛም ቁጭ ብሎ ሊያወራት ሊናገርና እውነቱን ብነግርሽ አንቺ ምን ለውጥ አለው ይላታል። ከዛም እንደማትፈልገው ሂድ ብላ እንዲሁም በህይወቱን አንድ ሴት እንዳለች እናም ደስ እንዳለው እንደነበረ ሲነግራት አዝራ ቀንታ ነበር። በጣም ብለው ወጥተው ለቤተሰብ ምን ማለት እንዳለበት ግራ ተጋብቶ እያለ መታ የኔ ጥፋት ነው ብላ አስራ ለቤተሰቡ ትናገራለች። እንግዲህ በዚህ ጊዜ እሱ በመገረምና በፈገግታ እያያት ነበር። እንግዲህ አስራ ኤንጅላን ቀለበቶቹን እሷን ይዛ እንድትቀርብ ስላዘዘች ሽጭ ብለው አሏት። እሷም እንዴት አድርጋ ማምለጥ እንዳለባት እያሰበች እንግዲህ ሁሌም የምታግዛትና የምትረዳት ጓደኛዋ እሷ እንደምንም ብላ ነገሮች እንዲስተካከሉ አደረገች። ኤንጅላ እያየች ነበር። እነሱም እንግዲህ ቤተሰቡ ደስ ብሎት ፕሮግራሙ እየተካፈሉ ነበር። ቀለበቱም በዚህ መልኩ ተጠናቀቀ። እንግዲህ ቤተሰቡ እንደ ባህሉ እሷን የማልበስ የማጌጥና ትልልቅ ንብረቶችን ለእሷ እንደሚሰጡ በዚህ ባህላቸው እንመለከታለን ማለት ነው። እንግዲህ አስራ ደስ ብሏታል። ዛሬ የተለየ ቀን ነው። እናም እሷን ደግሞ ስጠይቃት ነበረ ሆቴል አሞኝ ነበረ ቤት ነበርኩ ብላ ስትላት እና በደስታሽ ቀን እየተጸዳዳሁ ነው እያልሽ ነው ምናምን ብላ ትነግራታለች። ኧረ አይደለም ትላታለች። እናም ያው እንግዲህ እንደምታዩት አስራና ኤንጅላ ይዋደዳሉ፣ ግን በብዙ ነገር ደግሞ ቅርቅር ቢሳሳኙ መልሰው ሰው ናቸው። አንቀየማቸውም። እንግዲህ ቃል ምን እንደሰጠቻት ባላውቅም ግን እኔ የመሰለኝ የሆነ ነገር ልታረጋ መስሎኝ ነበር። ቤተሰቡ እንግዲህ ደስ ብሎት ሄዷል። ግን ደግሞ ያው ብዙ የተዋረድን ያዘንን የጠበቅን ብለው ሁሉም ያጉመተምታል ማለት ነው። እንግዲህ በዚህ መልኩ ህዝቡ ደስ እያለ ነበረ። ወደ ውጭ ልንወጣ ነው ልብስ ቀይሪ ተብላ የለበሰችው ልብስ ረብቷን ስለነበረ ይሄን ለብሰሽ ልብስ ልትለብሻ ነበር እንዴ ብሎ ይላታል። እናም ለብሻለሁ ትለዋለች። እንግዲህ መሸነፍና እሷ የፈለገችው መሆን እንዳለበት የምታስብ የሌላ ሰው መልስ ወይም ጥያቄ መስማት አትፈልግም። እና በመብቷ ልብስ ለመልበስ ወሰነች።
እንግዲህ ወደ ጭፈራ ቤቱ ስንሄድ ሄደዋል ተሰብስበው እና ኤንጅላም ወደዛ እንድትሄድ ግዴታ ተፈርዶባታል ማለት ነው። እናም እሱም ከፊት ለፊት እንዳትጋፈጥ ወደ ሽንት ቤት መሄድ አለብኝ ብላ መለስና ላይ ሆና ቁልቁል ትመለከታቸዋለች። እንግዲህ እሱም ሲሄድ ደስ ብሏት አለባበሷን አድንቆ ሳይጨርስ ግን ደግሞ እሷ የምታደርገው ነገር ይደነግጣል። ከላይ ያለውን ልብሷን ስታወልቅ የለበሰችውን ሲያይ በጣም ይደነግጥና እሱም ወደ ሽንት ቤት ለመሄድ ይወስናል። ኤንጅላ ደግሞ ቁልቁላ እያየች ትዝታ እያስታወሰ ነበር። ከዛም እሱ ደግሞ እሱም በአጋጣሚ ከሷ ጋር ያሳለፈውን ጊዜ እያስታወሰ ነበር እና እንግዲህ ናየው መልኩ ተደናግጧል። ሁሉም ደንግጠዋል በሚያዩት ነገር። እሱም ጠጥቶ ሄደ። እሷንም ቀጥ ሲል ያያት ስለመሰለው ወደዛ ሄደ ወደ ሽንት ቤት እና እሱ ደግሞ ሴት ጋር እንደሄደ ስላየችው እንግዲህ እዚህ ጋር እንደምናየው ልትነግራት ፈልጋ ነገር ግን እሷ በግምጫም ሆነ መልስ ተመላልሰው እንግዲህ ልክ ተነጋገርን የሚለውን